በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አረፈዳችሁ? የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ስለ ደብረ ዘይት ነው የምንነጋገረው። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። የተራራ ዛፍ ማለት ነው። በኢየሩሳሌም በምስራቅ ትይዩ በኩል የሚገኝ ተራራ ነው። በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዕለተ ምጽአት አስተምሮበታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምኩራብ እያስተማረ ድውያንን እየፈወሰ ተአምራትን እያደረገ ቀን ቀን ሁሉን ነገር መንፈሳዊ አገልግሎቱን ሁሉ ከጨረሰ በኋላ ማታ ማታ ሌሊት በደብረ ዘይት ተራራ ሄዶ የሚያድርበት ቦታ ነው። በዚያም ደቀ መዛሙርቱ 120 ቤተሰብን ይሰበሰቡ ነበረ። ከዕለታት በአንድ ቀን ደቀ መዛሙርቱን ወደ ደብረ ዘይት ተራራ ይዟቸው ሲወጡ ከተማዋን እያዩ አደነቁ እና እንዳደነቁም የከተማዋን ውበት፣ የህንፃውን፣ የመብራቱን ሁሉን ነገር ካዩና ካደነቁ ስለዚህም ያደነቁትን እየተነጋገሩ በሰማ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እነርሱም እያደነቁ ተከተሉ። ከዚያም በኋላ ጠየቁት፣ ይህ መቼ ነው የሚሆነው? ቤተ መቅደስ ውስጥ የሚፈርሰው መቼ ነው? ስለ ዕለተ ምጽአት እንደነገራቸው እኮ የመምጫ ቀን ምልክቱ ምንድን ነው አሉት። እርሱም በዝርዝር ነገራቸው። ብዙዎች በስሜ ይመጣሉ፣ እኔ ክርስቶስ ነኝ እያሉ በስሞች ይመጣሉ፣ ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነው። ይህ የመጨረሻው ገና መጀመሪያ ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ራብም ቸነፈርም የምድርን መናወጥ ይሆናል አላቸው። ወንጌልም ጽንፈ ዓለም ከጽንፍ እስከ ጽንፍ ድረስ ወንጌል ይነገራል። በዚያን ጊዜ እናንተንም ለመከራ አሳልፎ ይሰጧችኋል፣ ይገድሏችኋል። ስለ ስሜ በአሕዛብ መካከል የተጠላችሁ ትሆናላችሁ። ሐሰተኞች ነቢያት ይነሳሉ። ከዓመፃ ብዛት የተነሳ የሰዎች ልጆች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል አላቸው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የመምጣቱን ምልክት፣ የዓለም መጨረሻ የምጽአትን ምልክት እንዲህ አድርጎ ነግሯቸዋል። እነኚህን ነገሮች ስንመለከታቸው እየደረሱ እየተቃረቡ ነው ያላቸው። ምንም እንኳን የእግዚአብሔር መንግስት በመጠባበቅ የምትመጣ ባትሆንም እያንዳንዳችን የራሳችን ዕለተ ሞታችን ዕለተ ምጽአት ስለሆነ እሱ ሊቀድመን ስለሚችል በመጠባበቅም ስለማትመጣ ሁል ጊዜ ንቁ ሆነን ተዘጋጅተን መጠበቅ አለብን። ሁል ጊዜ ተዘጋጅተን መጠበቅ አለብን። እግዚአብሔር አምላክ ለእኛ ያደረገውን የከፈለውን ነገር ሁሉ በማሰብ በሕይወት ዘመናችን ሁሉ ከእግዚአብሔር ጋር እሱን ጋሻ መከታ አምባ አድርገን ከእርሱ ጋር መኖር አለብን። ዛሬ መጣ ነገ መጣ እያልን የምንጠባበቀው ሳይሆን ዕለት ዕለት ሁሉ ከእግዚአብሔር ጋር እሱ በወደደን ፍቅር መጠን ከእርሱ ጋር ልንጓዝ ይገባናል። አገልግሎታችንን ትጋታችንን ልንፈጽም ይገባናል። እግዚአብሔር ይመጣል፣ አይቀርም፣ መምጣቱ አይቀርም። ልበ አምላክ ዳዊት በመዝሙር 49 ላይ እንደተናገረው እግዚአብሔር ግልጽ ሆኖ ይመጣል፣ ዝምም አይልም፣ በፊቱም እሳት ይነዳል እንዳለው እግዚአብሔር ይመጣል። ያደረግነው ነገር የጀመርነው መንፈሳዊ ጉዞ የጀመርነው የሃይማኖት ጉዞ ቀልድ አይደለም። ሰዎች እንደሚያወሩት ከጭንቀት ከሌላ ነገር የመነጭ አይደለም። እግዚአብሔር ይመጣል። ሲመጣም ለእያንዳንዱ እንደ ዋጋው ይከፍለዋል። በእርሱ ዘንድ መማለጃ፣ ጉቦ፣ ዘመድ፣ የቤተ መንግስት ሰው፣ የቤተ ክህነት ሰው የለም። ለሁሉም እንደየስራው ይከፍለዋል። ለእያንዳንዱ እንደ ስራው ሊከፍል ዋጋው በሱ ዘንድነት ያላችሁ። ስለዚህ ሲመጣ ይጠይቃል። በማቴዎስ ወንጌል ምዕራፍ 25 ላይ እንደተነገረው ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል እያለ ይጠይቃል። ለእያንዳንዱ ያደረግነው ነገር ሁሉ ለእርሱ እንዳደረግነው አድርጎ ነው የሚቆጥረው። እግዚአብሔር በጥበብ አልቆ የፈጠረውን ሰው ማንኳሸሽ ማለት ከበረድኤተ እግዚአብሔር ከመኖር ጥላ ወጥቶ በረድኤተ ሰይጣን በመታመን እንደ መኖር ነው የሚቆጠረው። ሰው በረድኤተ እግዚአብሔር ሲታመን ለሰው ልጆች ሁሉ ያለውን ፍቅር ይጨምራል። ምክንያቱም
ያ ሰው በእግዚአብሔር አምሳል ነው የተፈጠረው። እግዚአብሔር የሞተለት ክቡር ዋጋ የተከፈለለት ስለሆነ ማለት ነው። ስለዚህ የምናደርገው እያንዳንዷን ስራ በጌታ ዘንድ ዋጋ አላት። እርሱም በመጣ ጊዜ ለእያንዳንዱ እንደ ስራው እንድከፍል ዋጋዬ በእጄ ነው ያለው። ስለዚህ ተዘጋጅተን ልንጠብቅ ይገባናል ማለት ነው። እቺ ዓለም ክፉ ናት። እቺ ዓለም ክፉ ናት። ለእኛ የምትሆን አይደለችም። ከዚች ዓለም ከሚገኘው ከእያንዳንዷ በረከት እንድንሳተፍ እንጂ በዚች ምድር ላይ ለዘላለም እንቆይባት አይደለም የመጣ ነው። እቺ ምድር ለእኛ እንደ ድንኳን እንደ ጊዜያዊ ማረፊያ ናት። ከሞት ባሻገር ያለውን ህይወት ነው ተስፋ የምናደርገው። ከሞት በኋላ ያለውን ተስፋ ህይወት የምናደርገው ደግሞ በሚያልፈው ጊዜያችን የማያልፍ ነገር መስራት ይኖርብናል። የማያልፍ ነገር ሰርተን በዘላለም ሊያኖረን የሚችል በእርሱ ፍቅርና በእርሱ ቸርነት ሊያኖረን በሚችል ቦታ ሰርተን ልንገኝ ይገባናል ማለት ነው። ስለዚህ በእያንዳንዱ እንቅስቃሴያችን ከእግዚአብሔር ጋር መኖራችንን ማረጋገጥ ኮንፊርም ማድረግ ይኖርብናል። እያንዳንዳችን እንቅስቃሴ በአግባብ ያለ ምክንያት አይደለም ወደዚች ዓለም ላይ የመጣ ነው። እንደ ማንኛውም እንደ አሕዛብ ህግና ስርዓት እንደሌላቸው እንደ መደዴ እንደ አሕዛብ ተዘልለን ልኖር አይደለም። ህግና በስርዓት ተይዘን እግዚአብሔርን በፍቅሩ እያገለገልን ከእሱ ቤት ከሚገኘው ዘላለማዊ በረከት ዕለት እየተቀበልን ልንኖር ይገባናል ማለት ነው። የክርስትና ኑሮም በህፃነታችን የምንከተለው በልጅነት ከፍ ስንል የምናቆመው ስራ በሌለን ጊዜ የምንከተለው ስራ ስናገኝ የምናቆመው ባዶ ሆነን ሌጣ ሆነን የምንከተለው ስናገባ የምናቆመው ስንወልድ የምናቆመው ሀብት ስንይዝ የምናቆመው ስልጣን ስንይዝ የምናቆመው አለ። እስከ መጨረሻ የሚጸና እርሱ ይድናል። ብዙ መከራዎች ሊመጡ ይችላሉ። ብዙ ፈተናዎች ሊመጣ ይችላሉ። ከክርስቶስ ፍቅር ግን የሚለን የለም ብለን እስከ መጨረሻው ልንጸና ይገባናል ማለት ነው። እስከ መጨረሻው ከጸናን ደግሞ በእግዚአብሔር ቤት የሚገኘውን ነገር ሁሉ እናደርጋለን። ከዚች ዓለም ላይ ምንም ነገር የለም። ጠቢቡ ሰሎሞን በዚች ምድር ላይ ያሉትን ነገሮች ሰማይና ምድሩን ለቅሶና ሐዘኑን ሁሉ ተቃራኒ ነገሮች ሁሉ ፈትኖ ካየ በኋላ ሁሉ የከንቱ ነው፣ ይህንንም ንፋስን እንደመከተል ነው። ምንም አይነት እርካታ ባላገኘ ጊዜ ማለት ነው። ነገር ግን የእግዚአብሔርን ነገር ተከትለን ከሄድንና በዚች በምታልፈው ህይወታችን የማያልፍ ነገር ከሰራን ከእግዚአብሔር ጋር እንኖራለን። ራሱ ሰሎሞን በመኃልየ ሰሎሞን ላይ እንደተናገረው ነፍስ በስተመጨረሻው ከእግዚአብሔር ጋር ፍጹም እርካታ እንደምታገኝ ያስረዳናል። ወደ ሰማይ ከእርሱ ጋር ስንኖር የእውቀት አድማሳችን ሁሉ እንደሚከፈትልን በመኃልየ ሰሎሞን ላይ ያስረዳናል። ከእሱ ጋር ስንኖር ፍጹም እርካታን ፍጹም ሰላምን አይምሮን የሚያልፍ የእግዚአብሔር ሰላም የምናገኘው በቤቱና ከእርሱ ጋር ስንኖር ነው። ስለዚህ በዚህ ቀን ታስቦ የሚለው ዕለተ ምጽአት ነው። ዕለተ ምጽአት በደብረ ዘይትም በጳጉሜ 3ም በሌሎች ቀናትም ይታሰባል። እግዚአብሔር አምላክ ተመልሶ ይመጣል። ለእያንዳንዱ አሁን የሚመጣው በትህትና በበረት ሊወለድ ለፍርድ ነው የሚመጣው። ጻድቃንን በቀኙ ኃጥአንን በግራው ሊያቆማቸው ጊዜ ኃጥአንን በግራው ከመቆም እንዲሰውረንና ከጻድቃን ጋር በቀኙ ከቆሙት ጋር ኑ የአባቴ ብሩካን ዓለም ከመፈጠሩ በፊት በተዘጋጀላችሁ ወደ መንግስተ ሰማያት ውረሱ ግቡ እስኪለን ድረስ እኛ በምድር ላይ የእግዚአብሔርን ሕግ ተከትለን በእርሱ ፍቅር ልንኖር ይገባል። ሕጉን በመፈጸም ብቻ አለ በፍቅሩ ፍጹም ከእሱ ጋር ተጣብቀን በአምልኮ ስርዓቱ ፍጹም ተሳታፊ ሆነን ሕይወታችንን